በስተመጨረሻ ናታንን የደረጀ ሚስጥር አወቀ። የሰላም ልጅ የሱ ልጅ እንደሆነ መድኃኒትን ሁሉም ነገር ነገረችው። ወደ ክላሱ ገብታ ቪዲዮን አጥፋልኝ ስትለው አላጠፋልሽም ሲላት፣ እሷ ደግሞ ግን ለምንድነው ወደ ጥቅም አንቀይረውም ስትለው የምን ጥቅም ሲላት፣ እሷ ደግሞ ቪዲዮ አጥፋልኝና አግብቼ ወደ አሜሪካ ልውሰድህ ስትለው፣ እሱ ደግሞ ወደ አሜሪካ መሄድ ፍላጎት የለኝም። ምንድነው ደረጃ አባትህ ነው እንዴ? ካልሞትክልህ አልክ። እውነተኛ አባቴ አይደለም፣ ግን አባቴ ጥሩ ሰው ነው። ጥሩ ሰው ስለሆነ ነው ከሰራተኛ ልጅ የወለደው። ማን ነው የወለደው ልጅ? አይ ይሄንን አላቅም ልትል ነው? ልታወጣጣኝ ፈልገ? አዎ ምንም አላቅም። ምን እያልሽ ነው? ኧረ እባክህ ደረጀ የሰላም ልጅ አባት መሆኑ አላቅም ልትለኝ ነው? ምን እያልሽ ነው? ምን ማለት ነው? አንቺ ሴትየዋ በጤናሽ አይደለሽም እንዴ? ቆይ ምን ይዛብኝ ብሎ ነው ታዲያ ቪዲዮ ቅረጽልኝ ያለ? እሱ ደግሞ እንደዚህ ስትለው በጣም ነው የገረመው። ማመን ነው ያቃተው ማለት ነው። ምክንያቱም እሱ የመሰለው ሚስጥር የተያዘበት ሚስጥሩ ምንድን ነው? የዳጣን ብቻ ነው የመሰለው ሲረዳው የነበረው ማለት ነው። አሁን ደግሞ አሁን የተወለደ ልጅ ሰላም የወለደችው ከደረጀ ነው ስትለው በጣም ነው ማመን ያቃተው ማለት ነው። እንዴት እንደዚህ ሊሆን ይችላል? እንደዚህም አይሆንም ብሎ መቀበል አልቻለም ማለት ነው። ለራሱ ነግሮ ከራሱ እስከሚሰማ ድረስ አልሰማትም። ምክንያቱም በጣም ነው የሚከብደው። እሱ የመሰለው የዳጣ ብቻ ነው ሲጨናነቅ ሲያየው ደረጀንን አባቴ መጨናነቅ የለበትም ማገዝ አለብኝ እኔ ብሎ ሲያግዘው የነበረው የዳጣ ብቻ መስሎት ነው ማለት ነው። እንዴት ከአንዴ ሁለቴ እንደዚህ ይሰራል አባቴ እንደዚህ አድርጓል ብሎ ከራሱ ጋር ሲያስብ ነበር ማለት ነው። አሁን የፈለግሽው ነገር አድርጊ ሲላት፣ አሁን ጥሩ ነገር አሰብክ ስትለው፣ አሁን ቪዲዮ ያጥፋልኝ ስትለው፣ አይ እኔ አላጥፍ እንደዚህ ማድረግ አልችልም፣ አሁን ሂጂ ተመለሺ ወደ ሀገርሽ ሲላት፣ አይ እዛ ቢሄድም እኮ መናገሬ አይቀርም አንተም አታጠፋውም ስትለው፣ አሁን ውጭልኝ ከክፍሌ በጣም ተናዶ ስለነበር መረጋጋት ስለፈለገ ከክፍሌ ውጭልኝ ሲላት፣ እሷ ደግሞ ልትወጣ አልፈለገችም። እሱ ትቷት ከክፍሉ ወጥቶ ሄደ ማለት ነው። ከክፍሉ ወጥተው ወዴት ነው የሄደው? ወደ ደረጀ ነው የሄደው ማለት ነው። ምክንያቱም ያለችው ነገር እውነት ነው ወይስ አይደለም ለመረጋገጥ ነው የሄደው እና ወደ ደረጀ ሲሄድ ፊቱም ጥሩ አልነበረም እና ምን ሆነህ ነው ዛሬ እንደዚያ ተጣድፈህ የመጣው ሲለው፣ አይ ምንም አልመለሰለትም። ምክንያቱም ፊቱ ላይ ይታያል ደህና እንዳልሆነ ማለት ነው። እና አባዬ እውነት ነው የሰላም ልጅ ያንተ ነው ሲለው፣ ምን ብሎ ድንግጥ ብሎ መድኃኒት ናት የነገረችህ የእሱ ልጅ ነው ያለች ሲለው፣ አዎ ሁሉም ነገር ነግራኛለች አባዬ። ለምንድን ነው እንደዚህ የምታደርገው? እኔ ካንተ እንደዚህ አይነት አልጠበቅኩም። እኔ ዳጣ መስሎኝ እኮ ነው። እንዴት ከአንዴ ሁለቴ እንደዚህ ትሳሳታለህ ሲለው፣ አይ እንደምታስበው አይደለም ናታን ተረጋጋ፣ አንተም አትረዳኝም። እኔ ሁሉም እነግርሃለሁ ተረጋጋ ሲለው፣ አይ አባቴ እንደዚህ ማድረግ እንጃ ልቀበለው አልቻልኩም፣ ማመን አቅቶኛል ሲለው፣ እማዬ እኮ ጎድታችኋል ሁለቱንም፣ አንተና ሰላም ለምን እንደዚህ ታደርጋለህ? እማዬ እኮ ምስኪን ናት። እማዬም እኮ ወዳታለሁ ልክ እንዳንተ ወዳታለሁ አከብራታለሁ እና እማዬ ምስኪን ናት ለምን እንደዚህ ታደርጋለህ ሲለው፣ እንደዚህ ተናዶ ሊያስረዳው ሲሞክር ጥሎት ሄደ ማለት ነው። ናታንን ደግሞ በጣም ስለተናደደ ለዳጣን ወደ አባቴ ወደ ቤተሰቦቼ ጋር መሄድ አለብኝ ሲላት፣ እሷ ደግሞ ምን ሆነህ ነው? አብዬን ልታገባ ስለሆነ ነው እንደዚህ ደበረህ እንዴ ምናምን ስትለው፣ አይ እንደዛ አይደለም ሲል በቃ እሺ ቅርታ አለችው ማለት ነው። ምክንያቱም በዛ በአብዬል ሳይሆን በዛ በደረጃ ያደረገው ነገር ነው ወደ ቤተሰቦቼ ጋር እሄዳለሁ ያላት ማለት ነው።
ምክንያቱ ያልጠበቀው ነገር ነው የነገረችው ማለት ነው። እና አሁን ናታን ምን ማድረግ አለበት ብላችሁ ታስባላችሁ? ምክንያቱም አሁን ትክክለኛ እውነታው ማውጣት አለበት ወይስ መቆየት አለበት? ምክንያቱም ሁሉም ነገር መድኃኒት ልክ ናት። እስከ መቼ ተደብቆ ይቀራል? እንደዚህ ያልመሰለው ነበር ናታን ማለት ነው። የዳጣ ብቻ ስለመሰለው አሁን ሁሉም ነገር ምስጢሩን መውጣት አለበት የምትሉ ኮሜንት ላይ አስቀምጡ ማለት ነው። መድኃኒት ትክክል ናት፣ ትክክለኛ ሁሉንም መናገር አለበት ደረጀን የምትሉ ኮሜንት ላይ አስቀምጡ፣ ወይም ደግሞ በላይ ካሳየኝ ማለት ነው ውዶቼ። ሌላ ደግሞ ምንድን ነው አሁንም መድኃኒት አላርፍም ብላለች። መርዝ አምጥታ ልትመርዛቸው አስባለች። ምክንያቱም ያ ቪዲዮ የያዘው ናታን ነው። ከደረጀም አጥፍተዋለች ባለፈው። ስለዚህ እሱንም እገድለዋለሁ፣ በመርዝ ምግብ ሰጥቼ እገድለዋለሁ። ከዛ ደግሞ ሁሉም ነገር ለማርታን እናገራለሁ፣ እውነትም ለማርታን እናገራለሁ ብላ መርዛ አምጥታ እኔ ዛሬ ምግብ እኔ ነው ምሰራላችሁ ስትላት፣ አይ እንዴት ነው አንቺ ምሰሪው ተይ እንጂ ምናምን ስትላት፣ አይ እኔ ሁሉም ነገር እችላለሁ እሰራለሁ ችግር የለውም ስትላት ለማርታ ማለት ነው። እሷ ደግሞ እውነት መስላት ግን መቼ ነው የምትሄጂው ስትላት፣ አይ እሄዳለሁ ቆርጫለሁ መሄዴ አይቀርም። አይ ግን እኮ ከነ ረውሻው እንዳለ የቤታችን ድምቀት ነሽ አለቻት ማለት ነው ማርታ። ሁሉም ነገር በኋላ ታመሰግኛለሽ ወይም ደግሞ እውነቷ ነው ትልኛለሽ በኋላ ሁሉም ነገር ካወቅሽ ጽናቱ ይስጥሽ ስትላት፣ ምንም ነገር ልትጠረጠር አልቻለችም። ብትጠረጠርም እውነቱም ማወቅ አልፈለገችም። እውነቱ ማወቅ አልፈለገችም እንጂ ጥርጣሬ አለባት ማርታ ማለት ነው። ትጠራጠራለች በሚያደርጉት ነገር ማለት ነው። እሷ እዛ የተሰራ ምግብ ላይ አልበላም ሲላት ተመቸላት ብቻው መሆኑንና ለውሃ እንድትሰጠው አደረገች ማለት ነው። ውሃ ደግሞ እንደምናውቃት ምንም ነገር የምታውቀው ነገር የለም። እሷ ምግብ ስትወስድለት አልበላም ተይኝ ሲላት ናታንን እኔ በቃ መብላት እፈልጋለሁ ብላ እሷ ራሷ መብላት ጀመረች ማለት ነው። እሱ ደግሞ አይ አንቺ ስትበይ እኮ ደስ አለኝ ብሎ መብላት ጀመረ ማለት ነው። እና ምን ይሆናሉ መጨረሻ ላይ አብረን የምናየው ይሆናል ማለት ነው። በሚቀጥለው ማለት ለናታንን ለብቻውን ብላ ውሃንም በልታለች ማለት ነው። ስለዚህ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። እና እውነቱን ይውጣ የምትሉ ኮሜንት ላይ ያስቀምጡልኝ። ላይክ እና ሰብስክራይብ ማድረጋችሁ አትርሱ። ወዳችኋለሁ። ባይ ባይ።